አትነፋረቅብኝ በእናትሽ አትነፋረቅብኝ ምን ትነፋረቅብኛለች ኧረ እኔ ማብሬ ነው እንኳን መጡልኝ ሰላም ድረስልኝ በሷ ብቻ አላስተኛ ናችሁ እኮ ጎረቤት ረበሻችሁ እኮ ሰላም አጣን አረ ቁጭ ባሉ ምን ከናቴስ ከቁጭ ይላልው ደክሞኝ የመጣሁት እንቅልፍ አላስተኛ አላችሁ በየቀኑ በቀደም ነገራችኋለሁ ባለቤት ለምን ነው የሄደው ሀገሬ ካልሄድኩኝ ሀገሬ ቤቴን ለቀቁ ብያችኋለሁ እኔ አይ የኔ ሰውዬ ደግሞ መጡ ቤት አለ መቃብር ቤቴ እርሶ ሰውዬ ቤቴ አይበሉብኝ እንለቅልዎታል ምንድነው ችግራችሁ ጉዳዩ ነገሩ እስቲ ጉዳዩ ሌላ የእናንተ ነው አንቱዬ እንዴው ዝመና ይሉት ዝመና እንዲህ ነው ዝመና ሂጂ እንዲህ ብለሽ አረግ ወይስ ነው እንዲህ ፈንድ የሚሄድ አንድ በል ዝም ብለህ ቃል እንዲያተነፈ ደግሞ ዝም ብለህ ይስሙ እሷ ደግሞ ዝም ብለህ ይስሙ ሁለት ይኸው ያመጣዋል አሁን እቺ ሻርቤት ሲጠላት እኔ አወጣታለሁ እሱ ይደብቃታል አወጣለሁ ይደብቃል ይኸው ይሄ ቀሚስ አይለበስ ወጋለው ይኸው ወጋለው ቀሚስ አይለበስ ቢያመጣው እዚህ ተቆረጠ ቢያመጣው ደግሞ መሸፈኛ ብሎ ነው ቢያመጣ ይቺ እዚህ ቅርቅር ብላ እንዴት ምንድነው እሷ አረች ልጅ አሰለጥነ በእናትህ ዘመኔ ሚስቱኝልኝ ብዬ ፒኪኒ ፓንት ገዝቶ ተወርቶ ያልቃል የሱ ነገር ኧረ ምኑ ጉድ ተወርቶ ያልቃል እሱ ሰውዬ ገባውት እንደው ጠዋት ልሙትበት ነው ማታ ልሙትበት ነው እሱ መቻለው ረፍ አንተ እየታገስ እንደው ሩህያሄ ነፍሴ አራንቺ በእናትሽ ገበናችን አይ ትናገር ችግሯል ገብቶታል ምንድነው እስቲ ንገሪኝ እስቲ እርሶ አይገባውትም ለምን የሉበትማ ልሙትበት ነው ምን ነው ልሙትበት የሚለው እሺ በቃ ጋሽ በሰላም እንደሩልኝ ነገ ልሙትበት ነው ልጅ ታሰለጥነ እንደው ጠዋት ማታ ልሙትበት እዛው እንደው ተቀጥሬ ልሙት ብሏል አልገባውትም ጋሽ እኔ ምንም ነገር አላችሁ የራሳችሁን ችግር ነው የምትነግሩኝ ቤቴን ልቀቁልኝ በቃ አይገባውት ጥንዝት ያለ ሽማግሌ እየመጡ ቤቴ ከማለት ይጭማሩ